make this the durable one, I would like to explain in Amharic for the Ethiopian communities. So I start in Amharic. በመጀመሪያ እዚህ የመጣሁበት ምክንያት ቲኦቲ ወይንም ደግሞ የአሰልጣኞች ስልጠና ለመውሰድ ነው። የአሰልጣኞች ስልጠና እንድወስድ የጋበዘችኝ እህቴ ሬቸል ስትራይክ ትባላለች። እሷ ናት የጠራችኝ ወደዚህ ወደ ኬንያ። አሁን ማስረዳችሁ እንግዲህ እንዴት አድርገን ይህንን የፓንት ወይንም ደግሞ we call it mutanta, so underwear, we call it underwear, how to use this. So አሁን ምንድነው በመጀመሪያ ደረጃ ይህንን ስልጠና ለመውሰድ የሚያስፈልጉን ማቴሪያሎች አሉ። እነዚህ ማቴሪያሎች የተለያዩ ናቸው። ይሄ በመጀመሪያ ደረጃ የሚያስፈልገን እንዴት መስራት እንዳለብን የሚያስረዳ ፓተርን ወይም ዲዛይን አለ። ይሄ ዲዛይን ከጨርቅ የተሰራ ነው። በቀላሉ መንቀሳቀስ የሚችል ነው። በቀላሉ ደግሞ አጥፈን ቦርሳችን ውስጥ ከተን ልንይዘው የምንችለው ፓተርን ነው ማለት ነው፣ ወይም ዲዛይን ነው ማለት ነው። ይሄኛው በመጀመሪያ ካለን፣ በሁለተኛ ደረጃ መስራት የምንችለውን ከዚሁ እያየን እነዚህን የምታዩትን ዲዛይኖች ማውጣት እንችላለን። እነዚህ ዲዛይኖች ለማውጣት ላስቲክ ወይም ደግሞ ይሄኛው አይነት ማቴሪያል ሊኖረን ይገባል ማለት ነው። ይሄ ማቴሪያል ምንድነው ታውቁታላችሁ። ይሄ ፕላስቲክ ማቴሪያል ይሄ መያዣ ነው። ስለዚህ በመጀመሪያ ፓተርን መስራት ስላለብን ከዚህ ማቴሪያል ፓተርኖችን ልንሰራ እንችላለን ማለት ነው። ፓተርኖችን ለመስራት ለዚህ አይነት ፓተርን አለን። ይሄ ፓተርን የላይኛው የመጀመሪያው ይሆናል፣ ይሄኛው ደግሞ የታችኛው ይሆናል። ይሄኛው ከዚህ ቀጥሎ የምንሰራው ይሄ ወተር ፕሩፍ እንለዋለን ወይም ውሃ የማያስተላልፍ ነው። ይሄኛው ደግሞ ከስር ከፓንቱ ስር የሚሆን ነው ማለት ነው። ይህንን ካገኘን በኋላ ወደዚህ እንመጣለን። ግን ደግሞ እንሰፋዋለን፣ ወይ በእጅ ሊሆን ይችላል ወይም ደግሞ በማሽን ልንሰራው እንችላለን ማለት ነው። ይሄኛው ምንድነው? ይሄኛው ቤዚክ ወይም ሁልጊዜ ልናደርገው የምንችለው ፓንት ሲሆን ይሄኛው ደግሞ ፔሬድ ላይ ወይም የወር አበባ በሚመጣበት ጊዜ ልናደርገው የምንችለው ፓንት አይነት ነው ማለት ነው። ይሄንን በቤታችን በእጅም ልንሰራው እንችላለን። ይሄን ለመስራት ምን ማድረግ አለብን? በመጀመሪያ ደረጃ ልናየው የሚገባል በቀላሉ በቤታችን ውስጥ ልንሰራው የምንችለው ይህንን ዲዛይን እናመጣለን። ይህን ዲዛይን ለማምጣት እነዚህ ማቴሪያሎች ሊኖሩ ይገባል። መቀስ ሊኖረን ይገባል። ይሄኛው ፕላስቲክ ብቻ ነው የምንቆርጥበት፣ ይሄኛውን ደግሞ ጨርቅ ነው የምንቆርጥበት ማለት ነው። በጨርቅ በምንቆርጠው ወይም ፕላስቲክ ብንቆርጥ ይሄ ምን ይሆናል? ይበላሻል ማለት ነው። ስለዚህ መጠንቀቅ አለብን እቃችንን በጥንቃቄ ለመስራት ማለት ነው። ምን እናደርጋለን? እዚህ ላይ ዲዛይናችንን እናወጣለን። ይሄኛው ፕላስቲክ እናመጣና ምን እናደርጋለን? ልክ እዚህ ላይ ስናስቀምጠው አያችሁ፣ በአንድ ጊዜ ማስመር እንችላለን ማለት ነው። ከዛ በኋላ ምን እናገኛለን? እዚህ ጋር የፊት ለፊቱን ሳይድ እንደዚህ በመቀስ ልንቆርጠው እንችላለን ማለት ነው። ልክ እንደዚሁ ደግሞ የትኛውን የጀርባውን ሳይድ አሁን አያችሁ፣ ልክ ተመልከቱ። ይሄ በሙሉ ምን አሳየን? ከጀርባ ያለውን አሳየን ማለት ነው። ምን እናደርጋለን? ይሄ ሁለቱ ሲጋጠም ምን ሰጠን ማለት ነው? አንድ ፓንት አወጣን ማለት ነው። ስለዚህ ይሄኛው ደግሞ ብዙ ጊዜ ስናደርግ ለሁል ጊዜ ለምንጠቀመው ሲሆን ይሄኛው የምናደርገው አያችሁ፣ ይሄን በአንድ ጊዜ ስንቆርጥ በቃ በቀላሉ ምን አገኘን? በዚህ እነዚህ ዲዛይኖች በዚህ ያገኘን ማለት ነው። እነዚህ ዲዛይኖችን ካገኘን አሁን ይሄንን ማድረግ አለብን፣ አያስፈልገንም፣ ለሌላ ጊዜ ሊቀመጥ ይገባል ማለት ነው። ይሄ የሁል ጊዜ እቃችን ነው፣ በቀላሉ
ልንጠቀምበት የምንችለው ነው ማለት ነው። ስለዚህ አሁን እነዚህን ካገኘን በኋላ ምን ማድረግ አለብን? ቲሸርታችንን እናመጣለን። ያችሁ ቲሸርታችንን እናመጣና በቤት ውስጥ ያለውን ዕቃ ነው የምንጠቀመው በሙሉ። እንግዲህ ቀላል ነው። እስካሁን ድረስ ብዙ ዋጋ የሚያወጡ ነገሮች አልተጠቀምንም። ሰው ምን እናደርጋለን? ቅድም የቆረጥነው ይሄ ዲዛይን አለን አይደለም? ልክ ይኸውላችሁ እንዴት አይነት ማውጣት እንደምንችል ዜን ስንቀጥል ደግሞ ይሄንን እዚህ ጋር በማድረግ ሌላ መቆርጥ በግልባጩ እንደገና በግልባጩ የጀርባውን ደግሞ ልንቆርጥ እንችላለን ማለት ነው። የሚገርመው ብዙ ነገር ከዚህ ማውጣት እንችላለን። አያችሁ ይሄ ቲሸርት በምንቆርጥበት ጊዜ ይሄኛው የጫፉ ይጠቅመናል። እንደገና የቲሸርቱ አይነት አያችሁ በጣም ቆንጆ ፓንት እናወጣለን ማለት ነው ከዚህ ሰው። ይሄኛው ደግሞ አንድ ነገር የምናደርገው ነበረ ለጊዜው ምንም ባይኖርም አሁን ግን እንትን እንላለን። መጨረሻ ላይ የምናገኘው ፓንት አያችሁ ምን እንደሚመስል። we got a very nice kind of pants, so I like it. This is my homemade pant, so I like it. Have you seen it? Oh, I like it really. We don't have any pants, but we got a good pants at home. ስለዚህ ፓንት የለንም ወይንም ደግሞ ጥሩ ፓንት የምንፈልገው አይነት በፈለግነው ከለር you see different kinds of t-shirt we have. So maybe you can't get this kind of pants in the market, but we get this one, a good kind. And if I have my dress is pink, I will wear this pink one. If I have the green, I will wear the green. If I have the white, I will make at home. So it's every kind of pant is available for us. Thank you for giving me this chance to have you in here, Kenya. Thank you so much. ሌላው በደንብ እንድታውቁት የምፈልገው ነገር ምንድነው? እዚህ ጋር ትመለከታላችሁ። ይሄኛው እንኳን ሁል ጊዜ ሊኖረን የሚገባው ነው። ቤዚክ ነው። በጣም ቀላል ነው። ግን ሁል ጊዜ በፔሪድ ወይም የወር አበባ በሚመጣበት ጊዜ ሊኖረን የሚገባው ውሃ እንዳያስተላልፍ ወይም ፈሳሹን እንዳያስተላልፍ ወይም we call it waterproof so እንዳያስተላልፍ የምናደርገው ነው። ይህን በምንሰራበት ጊዜ ታያላችሁ እንደዚህ ለሚፈልጉ ይሄንን እንዲህ አይነቱን እንሰራለን ከመግጠማችን በፊት። ግን ምን እናደርጋለን? እዚህ ጋር ተመልከቱ። እንግዲህ ይሄንን ታያላችሁ። እንዲህ ከሰፋን በኋላ ዳርና ዳር ከሰፋነው በኋላ ልንገለብጠው እንችላለን። ይሄኛው ምን የሚያደርገው ነው? ከውጭ የሚሆነው ነው ማለት ነው። ይሄኛው ደግሞ የላይኛው ወይም ቶፕ ሌየሩ ነው ወይም ቶፕ ዋን እንለዋለን። ከላይ ፈሳሹን የሚያገኘው ነው። እናንተ ግን ከፈለጋችሁ ተጨማሪ እዛው ፓንታችሁ ላይ በፎጣ ቤታችሁ ውስጥ አሮጌ ፎጣ ወይም ደግሞ የዚህ የቲሸርቱ ሌላ አይነት ካገኛችሁ እዚህ ጨምራችሁ ደርባችሁ ትሰሩና እንዲህ መስራት ትችላላችሁ ማለት ነው። ይሄንን ስንገለብጠው የሚመጣውን ታያላችሁ። ያው በስመ አብ እንዴት የሚያምር አይነት ነው። አው በጣም ያምራል። ቤት ውስጥ እንደዚህ ቆንጆ ፓንት መስራት መቻል ማለት ለአንዲት ሴት እንዴት ጥሩና አጥጋቢ ነገር እንደሆነ ልነግራችሁ አልችልም። እዚህ ጋር የቅድሙ ያያችሁትን ያችን ይህንን መርካቶ ልናገኘው የምንችለው በገበያ ላይ ልናገኘው የምንችለው የአልጋ ልብስ ወይም ውሃ የማያስተላልፍ እርጥበት የማያስተላልፍ አልጋ ልብስ ነው። ከዚህ አልጋ ልብስ ምን አገኘን መሰላችሁ? ይሄ 180 በ200 ነው። በጣም ትልቅ ነው። ከዚህ ምን ያህል ማግኘት እንችላለን? አያችሁ ዲዛይኑ ምንም ሳናባክን እንዴት እየቆረጥን እንዳለ አያችሁ። ይሄንን ተመለከታላችሁ። በተለያየ ሳይዝ ለምሳሌ ይሄኛው ሳይዙ 4 ነው። ይሄኛው ደግሞ ሳይዙ 3 ነው። በየሳይዙ ልክ ልንቆርጥ እንችላለን ማለት ነው። ስለዚህ ከዚህ ወደ 70 we can get from here
ወደ 70 የሚያህል የአንደርዌር ወተርፕሩፍ ልናገኝ እንችላለን ማለት ነው። ይሄ በጣም በጣም ጠቃሚና አስፈላጊ ነገር ነው። ስለዚህ መጨረሻ ላይ ታያላችሁ። ይሄንን እዚህ ጋር ሲሰፋ ከውስጥ አለ፣ እዚህ ውስጥ ገብቷል። እንደዚህ አይነቱ እዚህ ውስጥ አለ ማለት ነው። እንዲህ ማግኘት እንችላለን። በጣም የሚያምርና ውብ የሆነ ፓንት በፔሪድ ጊዜ ኮምፈርት የሆነ ደስ ብሎን ደልባችን የምንቀሳቀስበት ፓንት ልናገኝ እንችላለን ማለት ነው። አመሰግናለሁ።